ሰላም ጤና ይስጥልኝ። ይህ አርቲቪ ነው። ዜናውን ማቀርብላችሁ ረዴት ጌታቸው ነኝ። አርብ ታህሳስ 1 ቀን 2008 ዓ.ም በታላቁ አንዋር መስጊድ በተወረወረ ቦምብ በ24 ሰዎች ላይ ከባድና ቀላል ጉዳት ደረሰ። ፖሊስ ለጊዜው ማንነቱ ባልታወቀ ግለሰብ አማካኝነት በተወረወረ የእጅ ቦምብ በ5 ሰዎች ላይ ከባድ ጉዳት ደርሷል። በሌሎች 19 ሰዎች ላይ ደግሞ ቀላል ጉዳት መድረሱን ፖሊስ አስታውቋል። በታላቁ አንዋር መስጊድ የእስልምና እምነት ተከታዮች ከቀኑ 7 ሰዓት ተኩል ላይ የጁማ ጸሎት አድርሰው ሲወጡ የእጅ ቦምቡ እንደተወረወረባቸው ታውቋል። ጉዳት የደረሰባቸው ሰዎች በአቅራቢያ በሚገኙ ሆስፒታሎችና ክሊኒኮች የሕክምና እርዳታ ተደርጎላቸዋል። ሪፖርተር በተክለ ሃይማኖት ሆስፒታል ተገኝቶ ማረጋገጥ እንደቻለው ጉዳት የደረሰባቸው 11 ሰዎች የመጀመሪያ የሕክምና እርዳታ አግኝተዋል። የብሔራዊ መረጃና የደህንነት አገልግሎት ከፌዴራል ፖሊስ ጸረ ሽብር ግብረ ኃይል ጋር በመሆን በታላቁ አንዋር መስጊድ ጥቃት እጃቸው ያለበትን አድነው ለመያዝ ክትትል ላይ እንደሆኑ ማስታወቃቸውን መስፍን ሰለሞንና ዳንኤል ጌታቸው ዘግበዋል። በኦሮሚያ ክልል የተለያዩ ስፍራዎች የአዲስ አበባና የኦሮሚያ የተቀናጀ ማስተር ፕላን በመቃወም የተነሱትን ጥያቄዎች መንግስት በሰለጠነና በዲሞክራሲያዊ መንገድ መፍትሄ እንዲሰጥበት ተቃዋሚ ፓርቲዎች አሳሰቡ። ለዲሞክራሲያዊ መፍትሄ ቅድሚያ እንዲሰጥ ያሳሰቡት የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓና የኢትዮጵያ ራዕይ ፓርቲ ኢራፓ በተናጠል ባወጡት መግለጫ ነው። የኦሮሞ ሀቦ ነጻነት ግንባር ኦአነግ፣ የኦሮሞ ነጻነት አንድነት ግንባር ኦናግ፣ የመላ ኦሮሞ ህዝብ ዴሞክራሲያዊ ፓርቲ ሞኦዴፓና የኦሮሞ ብሔራዊ ኮንግረስ ኦፍኮ ደግሞ በጋራ ባወጡት መግለጫ ዴሞክራሲያዊ መፍትሄ ጠይቀዋል። ከዚህ ቀደም የአዲስ አበባ ከተማና የኦሮሚያ ክልል ልዩ ዞን ከተሞችን ለማቀናጀት የተዘጋጀው የጋራ የማስተር ፕላን ላይ የተፈጠረውን ተቃውሞ አስመልክቶ መግለጫ ማውጣቱን ያስታወቀው ኢዴፓ ጉዳዩ መፍትሄ ከማግኘት ይልቅ እየተባባሰና አብዛኛውን የኦሮሚያ ክልል ህብረተሰብ ባካተተ ሁኔታ መጠነ ሰፊ ተቃውሞ እየታየ ይገኛል ብለዋል። በህብረተሰቡና በመንግስት የጸጥታ ኃይሎች መካከል በኦሮሚያ ከተሞች እየታየ ያለው ግጭት የማስተር ፕላኑ ብቻ ሳይሆን በክልሉ ያለው የዲሞክራሲ የሰብአዊ መብትና የመልካም አስተዳደር እጦት ጭምር ነው በማለት የመብት ጥያቄዎች በዲሞክራሲያዊ መንገድ ይፈቱ በሚል ርዕስ ባወጣው መግለጫ ኢዴፓ ማስታወቁን ነአምን አሸናፊ ዘግቧል። የጅቡቲ መንግስት ወደ ኢትዮጵያ የሚገቡ እቃዎችን በዘመናዊ መሳሪያ በመፈተሽ በአንድ ኮንቴነር እቃ ከ10 እስከ $35 ለማስከፈል አዲስ አሰራር ይፋ አደረገ። የጅቡቲ ወደብ አስተዳደር አዲሱን ክፍያ እንደ አውሮፓውያን አቆጣጠር ከጥር 15 ቀን 2016 ጀምሮ ተግባራዊ እንደሚያደርግ ለኢትዮጵያ ማሪታይም ባለስልጣን እንዳሳወቀ ለመረዳት ተችሏል። ይህ አሰራር በ85 በመቶ የወጪና ገቢ ንግዷን በጅቡቲ ወደብ በኩል ለምትፈጽመው ኢትዮጵያ ዱብዳ ሆኗል። ባለፈው አርብ ታህሳስ 1 ቀን 2008 ዓ.ም ይህ መረጃ ለኢትዮጵያ መንግስት እንደደረሰ በውጭ ጉዳይ ሚኒስቴር አስተባባሪነትም ከጅቡቲ መንግስት ጋር በጉዳዩ ላይ ለመወያየት እንቅስቃሴ ተጀምሯል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ኢንተርፕራይዝ ምክትል ዋና ዳይሬክተር ቺፍ ኢንጂነር አለሙ አምባዬ ባለፈው አርብ ምሽት ከሪፖርተር ተጠይቀው በሰጡት ምላሽ ጉዳዩን ከአንድ ሰዓት በፊት መስማታቸውን ገልጸዋል። ቺፍ ኢንጂነር አለሙ ከማሪታይም ባለስልጣን ጋር ከተነጋገሩ በኋላ ማብራሪያ እንደሚሰጡ ማስታወቃቸውን ውድነህ ዘነበ ዘግቦታል። በኢትዮጵያ የተከሰተው ድርቅ በኤሌክትሪክ ኃይል ማመንጫ ግድቦች የውሃ መጠን ላይ አሉታዊ ተጽዕኖ እያሳደረ ይገኛል። በኤሌክትሪክ ኃይል አቅርቦት ላይም እጥረት አጋጥሟል። ችግሩን ለመፍታት ጊቤ 3 የኤሌክትሪክ ኃይል ማመንጫ ፕሮጀክት ተስፋ ቢጣልበትም ፕሮጀክቱ ያላለቁ ስራዎች አሉበት ተብሏል። ድርቁ ራሱ በፈጠረው የውሃ ችግር የኤሌክትሪክ እጥረት አጋጥሟል በማለት የችግሩን ስፋት ጠቅላይ ሚኒስትሩ በቅርቡ ከሪፖርተር ጋር በነበራቸው ቆይታ ገልጸው ነበር። በአገሪቱ የሚገኙ ሃይድሮ ኤሌክትሪክ ኃይል ግድቦች በድርቁ ምክንያት አቅርቦታቸው ከመቀነሱም በላይ በተለያዩ የቴክኒክ ችግሮች በሰው ኃይል ብቃት ማነስና በአሻጥር የኤሌክትሪክ ኃይል አቅርቦት በየጊዜው እየተስተጓጎለ ይገኛል። የኢትዮጵያ ኤሌክትሪክ ተቋማት ድርቁ ባስከተለውና ወደፊትም በሚያስከትለው የኃይል አቅርቦት ችግር ላይ ምላሽ ለመስጠት አማራጮችን እየመረመሩ ነው። የኤሌክትሪክ ኃይል አቅርቦት ችግሩ ተባብሶ የሚቀጥል ከሆነና አማራጭ መፍትሄ ማቅረብ ካልቻለ ግን የማምረቻ ተቋማት ለከባድ ችግር ይዳረጋሉ ተብሏል። የሲሚንቶ ፋብሪካዎችን የመሳሰሉ ግዙፍ ፋብሪካዎች ከቀኑ 11 ሰዓት እስከ ምሽቱ 4 ሰዓት ድረስ ኃይል እንዳይጠቀሙ ተነግሯቸዋል ሲል ውድነህ ዘነበ ዘግቧል።
ይህ በእንዲህ እንዳለም የኤሌክትሪክ ኃይል መቆራረጥ የአዲስ አበባ ቀላል ባቡር አገልግሎትን እያስተጓጎለው መሆኑ ተገለጸ። የአዲስ አበባ ቀላል ባቡር የትራንስፖርት አገልግሎት ከመጀመሩ በፊት የአዲስ አበባ ከተማ የኃይል አቅርቦት መቆራረጥ የባቡር ትራንስፖርቱን እንዳያውክ የኃይል ምንጩን ከብሔራዊ የኤሌክትሪክ ቋት እንዲያገኝ ተደርጎ ነበር። አዲስ አበባ ውስጥ የኃይል መቆራረጥ ቢኖር እንኳን ለባቡሩ ትራንስፖርቱ አገልግሎቱን ሳያቋርጥ መስጠት ያስችለዋል ተብሎ ነበር። ይሁን እንጂ ከሁለት ሳምንት በፊት በመላ ሀገሪቱ በተከሰተ የኃይል መቋረጥ ምክንያት የባቡሩ ትራንስፖርትም ተስተጓጉሎ ነበር። በተመሳሳይም ባለፈው አርብ ታህሳስ 1 ቀን 2008 የባቡር ትራንስፖርቱ በአጠቃላይ አገልግሎቱን መስጠት የጀመረው ከረፋዱ 4 ሰዓት ገደማ መሆኑን የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት የሕዝብ ግንኙነት ኃላፊ አቶ አወቀ ሙሉ አረጋግጠዋል። የኃይል አቅርቦት ሲቋረጥ ባቡሮቹ ባሉበት ቦታ የሚቆሙ መሆናቸውን፣ ነገር ግን የባቡሮቹ በሮች የሚከፈቱ ስለሆነ ተሳፋሪዎች መውረድ እንደማይቸገሩ አቶ አወቀ መግለጻቸውን የዘገበው ዮሐንስ አንበርብር ነው። የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ጌታቸው በትሩ ቀደም ሲል ከሪፖርተር ጋር ባደረጉት ቆይታ አማራጩ በናፍታ በሚሰራ ሎኮሞቲቭ በመጎተት አገልግሎት መስጠት መሆኑን መግለጻቸው ይታወሳል። የኦሮሚያ ኢንተርናሽናል ባንክ በሰንጋተራ አካባቢ ዋና መስሪያ ቤቱን ለመገንባት ለአዲስ አበባ ከተማ አስተዳደር ያቀረበው የመሬት ጥያቄ ተቀባይነት ማጣቱ ቅር እንዳሰኘው ገለጸ። በአገሪቱ የፋይናንስ ተቋማት ተመራጭ እየሆነ በመጣውና የፋይናንስ ተቋማት ኮሪደር እየተባለ በሚጠራው በሰንጋተራ 5000 ካሬ ሜትር ቦታ እንዲሰጠው ባንኩ ጠይቆ ነበር። ባንኩ በቦታው 40 ፎቅ ከፍታ ያለው ግዙፍ ህንጻ ለመገንባት ለአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ጥያቄው እንዳቀረበ አስታውቋል። የአዲስ አበባ ከተማ አስተዳደር በበኩሉ የከተማ ቦታ በሊዝ ስለመያዝ በሚደነግገው አዋጅ መሰረት ቦታ በድርድር መስጠት እንደማይችል፣ ለተመሳሳይ ፕሮጀክቶች ቦታ የሚቀርበው በሊዝ ጨረታ እንደሆነ ለባንኩ ምላሽ ሰጥቷል። የልደታ ክፍለ ከተማ ዋና ስራ አስፈጻሚ አቶ አድኛ ወንድሙ ለሪፖርተር እንደገለጹት አካባቢው ለፋይናንስ ኮሪደር ተብሎ የተከለለ አይደለም። አስተዳደሩ ቦታውን የሚያውቀው ለቅይጥ አገልግሎት እንደሚውል ነው ያሉት አቶ አዱኛ በአሁኑ ወቅት ክፍት ቦታ በአካባቢው የለም ብለዋል። የኢትዮጵያ ንግድ ባንክ፣ ዘመን ባንክ፣ አዋሽ ባንክ፣ ዳሽን ባንክና ኦሮሚያ ህብረት ስራ ባንክን ጨምሮ ሌሎች ባንኮችና የኢንሹራንስ ተቋማት በዚህ ቀጠና ውስጥ ዋና መስሪያ ቤታቸውን እንደገነቡ ከውድነህ ዘነበ ዘገባ መረዳት ተችሏል። ዜናው በዚያ በቃ። ተጨማሪና ዝርዝር ዘገባዎችን በድረገጻችን ላይ ማግኘት ይችላሉ። ጤና ይስጥልኝ።